ጤና ይስጥልን የተከበራችሁ ውድ የፍንፍኔ መልቲሚዲያ አድማጭ ተመልካቾች የከበረ ሰላምታችን ባላችሁበት ይድረሳችሁ። ከቅርብ ዓመታት ወዲህ ሰው አልባ አውሮፕላኖች ወይም ድሮኖች በጦርነት ስፍራዎች ውስጥ በከፍተኛ ሁኔታ ውጤትን እየቀየሩ ስለመሆኑ ይነገርላቸዋል። ድሮኖች በስለላና የጥቃት ተልዕኮዎችን በማሳካት በጦር ቀጠና ውስጥ ተጽዕኖ ፈጣሪ ሆነዋል። ለዚህም ደግሞ ጥሩ ማሳያ የሚሆነው በቅርቡ በአዘርባይጃንና በአርሜኒያ መካከል የተካሄደው ጦርነት ነው። በአዘርባይጃን በኩል በጦርነቱ ጥቅም ላይ የዋሉት ቱርክ ሰራሽ ድሮኖች የአዘርባይጃን ጦር ድል እንዲቀዳጅ ምክንያት ከሆኑ ጉዳዮች መካከል ይጠቀሳሉ። በዚህ ዝግጅታችን ስለ አንድ ቱርክ ሰራሽ ድሮን እንደሚከተለው ልንነግራችሁ ወደድን። እስከ ፍጻሜው አብራችሁን ቆዩ። ቲኤአይ አክሱንጉር ድሮን 6 አይነት ቦምቦች ታጣቂና አደገኛው የቱርክ ድሮን ነው። ቻይና፣ ቱርክ፣ ኢራን፣ አሜሪካና እስራኤል ሰራሽ ድሮኖች በቅርብ ዓመታት ውስጥ በተለያዩ የጦርነት ቀጠናዎች ውስጥ ጥቅም ላይ ስለመዋላቸው ሪፖርቶች ይጠቁማሉ። በሰው አልባ የውጊያ አውሮፕላኖች ወይም ድሮን ስሟ ተደጋግሞ የሚነሳው ቱርክ ወታደራዊ ተቋሞቿን በከፍተኛ መዋዕለ ንዋይ ማዘመኑን ተያይዛዋለች። የቱርክ የመከላከያ ተቋም የሆነው ባይካር በዚህ ዘርፍ ከቀዳሚዎቹ አንዱ መሆን የቻለ ሲሆን በተቋሙ ከተመረቱ ድሮኖች ውስጥም ቲኤአይ አክሱንጉር አንዱ ነው። አደገኛና ለማንም አይመለስም የተባለለት ይህ ድሮን በፈረንጆቹ በ2021 ዓ.ም የተዋወቀ ሲሆን በአውደ ውጊያ ባለው ዘርፈ ብዙ አገልግሎትም ወደር የለውም እየተባለለት ነው። ድሮኑ በሰማይ ላይና በመሬት ላይ ከሚገኙ ኢላማዎች እስከ ባህር ስር ያሉ ኢላማዎችን አነጣጥሮ የማውደም አቅም እንዳለውም ነው የሚነገርለት። ቲኤአይ አክሱንጉር ድሮን ከመሬት በ2000 ሜትር ከፍታ ላይ በመሆን በሰዓት እስከ 250 ኪሎ ሜትር የሚምዘገዘግ ሲሆን ድሮኑ በአንድ ጊዜ ተልኮ እስከ 6500 ኪሎ ሜትሮች ርቀት ድረስ ማካለል እንደሚችልም መረጃዎች ያመለክታሉ። ቲኤአይ አክሱንጉር ድሮን የተለያዩ አይነት ሚሳኤሎችን የሚታጠቅ ሲሆን ከእነዚህም ውስጥ ምድር ላይ የሚገኙ ኢላማዎችን ለማውደም የሚውሉትን ያካትታል። ድሮኑ በምድርና በአየር ላይ ያሉ የጠላት ኢላማዎችን ከሚያወድሙ ሚሳኤሎች በተጨማሪም በባህር ስር የሚጓዙ የጠላት ሰርጓጅ መርከቦችንም ለይቶ የሚመቱ ሚሳኤሎችንም ይታጠቃል። ቲኤአይ አክሱንጉር ድሮን ከሚሳኤል በተጨማሪም 6 አይነት ቦምቦችን የሚታጠቅ ሲሆን ቲኤአይ አክሱንጉር ድሮን ከሚሳኤል በተጨማሪም 6 አይነት ቦምቦችን የሚታጠቅ ሲሆን እነዚህም አንደኛው ኢላማቸውን ብቻ ነጥሎ የሚያደባዩ ኤምኤኤምኤል እና ኤምኤኤምሲ የተሰኙ ቦምቦች ዋነኞቹ ሲሆኑ ድሮኑ በሌዘር ጨረር የሚመሩ ቴበር 81 እና ቴበር 82 የሚባሉ ቦምቦችንም በጉያው ይታቀፋል። ድሮኑ ከሚታጠቃቸው የቦምብ አይነቶች ውስጥ ደግሞ አራተኛው ሉምተስ ቦምብ ይሰኛል። በተጨማሪም ራስ መር የሆነና HGK3 ቦምብ ይህ ቱርክ ሰራሽ ድሮን ከሚታጠቃቸው አውዳሚ ቦምቦች ውስጥ ይገኛል። 6ኛውና ድሮኑ የሚታጠቀው ቦምብ ደግሞ የራሱ የሆነ መብረሪያ ክፍል ያለው ሲሆን KGK82 ቦምብ ይሰኛል። እንግዲህ የተከበራችሁ ውድ የፍንፍኔ መልቲሚዲያ አድማጭ ተመልካቾች ለዛሬ ስለ ቱርክ ሰራሹ ቲኤአይ አክሱንጉር ድሮን እንዲህ አሰናድቼ ወደ እናንተ ያቀረብኩት አዳነ ተስፋዬ ነኝ። ስለተከታተላችሁን ከልብ እናመሰግናለን።
የፊንፊኔ መልቲሚዲያን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ያድርጉ። ፊንፊኔ መልቲሚዲያ የታሪክና የመረጃ ምንጭ